ይህ ስልክ የሞተ ይመስላችኋል? ግን ተሳስታችኋል። ስልካችሁን ብታቃጥሉትም ብትሰብሩትም ባህር ውስጥ ብትጥሉት እንኳን ስለእናንተ የያዘው ሚስጥር አይረሳም። ዛሬ አምራቾች አትክፈቱት ያሉንን ብላክ ቦክስ እናያለን። ይሄ ማለት የእናንተን ሚስጥር አከማችቶ የሚይዝበት ዶክመንት አድርጎ የሚይዝበት ቦታ ማለት ነው። ይሄንን ካሳየኋችሁ በኋላ ስልካችሁን እንደ በፊቱ በተሳሳተ አይን አታዩትም። አውሮፕላኖች ሲወድቁ አይታችሁ ከሆነ መረጃቸው የሚገኘው ብላክ ቦክስ ከሚባለው ቦታ ላይ ነው። እናም የእናንተም ስልክ እንደዛው ነው። የት እንደሄዳችሁ፣ ምን አይነት ብራውዘሮችን እንደተጠቀማችሁ፣ ምን አይነት ነገሮችን ሰርች እንዳረጋችሁ እና ምን አይነት የዩቲዩብ ቪዲዮዎችን እንዳያችሁ ጭምር ዶክመንት አድርጎ የሚይዝ አንድ ሚስጥራዊ ቦታ አለ። እናንተ ሰርች ሂስትሪውን ስላጠፋችሁት ብቻ ብዙ ጊዜ ትሳሳታላችሁ። ሙሉ መረጃው የሚጠፋ ይመስላችኋል። ግን አንድ ዶክመንትድ ሆኖ ስለተቀመጠ አይጠፋም፣ እዚህ ውስጥ ገብታችሁ እስካላጠፋችሁት ድረስ ማለት ነው። እናም ይህ ብላክ ቦክስ ምን እንደሆነ እንዴት እንደምታዩትና የተለያዩ ነገሮችን እንዴት ነው ድሌት ማድረግ እንደምትችሉ አሳያችኋለሁ። አሁን ቀጥታ ወደ ስልካችሁ ትሄዱና ወደ ስልካችሁ ብራውዘር ትገባላችሁ። ከዛም እንደምታዩት ማይ አክቲቪቲ ብላችሁ ሰርች ታረጋላችሁ። ማይ አክቲቪቲ ብላችሁ ሰርች ካረጋችሁ በኋላ በጎግል አካውንታችሁ ሳይን ኢን ታደርጋላችሁ። እዚህ ጋር በመግባት ሶስት ነገሮችን ቼክ ማድረግ ትችላላችሁ። የመጀመሪያው ዌብ ኤንድ አፕ አክቲቪቲ የሚል ነው። ዌብ ኤንድ አፕ አክቲቪቲ የሚለው ኦን ከነበረ የእናንተን ሂስትሪ ሴቭ አድርጎ ይዟል ማለት ነው። እሱን አንዴ ክሊክ አድርጋችሁ ትገባላችሁ። ከዛም ምን ያሳያችኋል? የትኛውን አፕሊኬሽን መቼ እንደተጠቀማችሁ፣ ምንስ እንደተጠቀማችሁበት እያንዳንዱን አፕሊኬሽን ያሳያችኋል። ቀኑን ሳይቀር ሙሉ ለሙሉ ያሳያችኋል ማለት ነው። ሁለተኛው ጋር ገብታችሁ ስታዩ ደግሞ ታይም ላይን የሚል አለ። ታይም ላይንን ገብታችሁ ስታዩት የእናንተን ሎኬሽን ነው የሚያሳየው። ይሄ በማፕ ያሳያችኋል ማለት ነው። ከዛሬ 3 ዓመት በፊት የት ቦታ እንደነበራችሁ ሳይቀር ያሳያችኋል። ኦን ከነበረ በዛ ሰዓት ይሄ ታይም ላይን የሚለው የእናንተን ሎኬሽን ሴቭ አድርጎ ይዟል ማለት ነው። ስለዚህ ማየት ትችላላችሁ። ሶስተኛው ደግሞ እዚህ ጋር የማሳያችሁ ዩቲዩብ ሂስትሪ ይላል። ዩቲዩብ ሂስትሪን በምታዩበት ጊዜ ዩቲዩብ ጋር ገብታችሁ የትኛውን ቪዲዮዎች እንዳያችሁ፣ ከዛሬ 2 ዓመት፣ 1 ዓመት፣ 3 ዓመት በፊት ምን አይነት ቪዲዮዎች እንዳያችሁ፣ ዛሬ ጠዋት ምን አይነት ቪዲዮ እንዳያችሁ፣ ትናንትና ምን አይነት ቪዲዮ እንዳያችሁ እያንዳንዱን ሂስትሪ ሰርች ያደረጋችሁትን ሳይቀር ያሳያችኋል ማለት ነው። እዚህ ጋር እያንዳንዱን ድሌት ማድረግ ትችላላችሁ። እንደምታዩት ከላይ 3 ነጥብ አለ። እሱን በመጫን ድሌት ማድረግ ትችላላችሁ። ሙሉ አንድ ላይ ደግሞ ለማጥፋት አውቶ ድሌት የሚል አለ። አውቶ ድሌት ለማድረግ በ3 ወር ወይም በ18 ወር ውስጥ ራሱ አውቶ ድሌት እንዲያደርግላችሁ የምትፈልጉትን ወር ትመርጡለትና በ3 ወር ውስጥ ድሌት እንዲያደርግላችሁ ከፈለጋችሁ 3 ወር ትመርጣላችሁ። ከዛ ውጭ ደግሞ 18 ወርን ዲፎልት ነው፣ እሱን ትተውታላችሁ ማለት ነው። ግን ይሄ ጥቁር ሳጥን ለእናንተ ጥቅም ልታውሉት ትችላላችሁ። መጥፎ ሳይድም አለው፣ ጥሩ ሳይድም አለው። መጥፎ ሳይዱን ይህንን መረጃ ሌሎች ሰዎች ሊያዩባችሁ ይችላሉ። እናንተ ደልተነዋል ብላችሁ ሂስትሪ ጋር ስላጠፋችሁት ብቻ የደለታችሁት ሊመስላችሁ ይችላል። ግን ሌሎች ሰዎች ገብተው እዚህ ጋር ማየት ይችላሉ ማለት ነው። ይሄ መጥፎ ሳይዱ ሲሆን፣ ጥሩ ሳይዱ ደግሞ የእናንተን የድሮ የጠፋ መረጃ ልታገኙበት ትችላላችሁ። ይህ መረጃ እስካሁን ድረስ በሚስጥር ተይዞ ነበር። አሁን ግን እናንተ አውቃችሁታል። ስልካችሁ ማይ አክቲቪቲ ውስጥ ገብታችሁ ምን አዲስ ነገር አስገራሚ ነገር አገኛችሁበት? እሱን በኮሜንት አሳውቁኝ። እንደነዚህ አይነት ቪዲዮዎችን ለማግኘት ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ አብሮነታችሁን አሳዩን።